ሰላም አድማጮቻችን እንደምን ሰነበታችሁ። ዛሬ ደግሞ እጅግ በጣም ልብ የሚነካና አሳዛኝ ዜና ይዘንላችሁ መጥተናል። ሰሞኑን ጎንደር ዩኒቨርሲቲ ብዙ ተማሪዎችን በይፋ ማስመረቁ ይታወቃል። ይሁንና ከዛ መሃል እጅግ የብዙዎችን ልብ የሰበረ ዜና ተሰምቷል። ይህ ወጣት እንግዲህ ምርቃት ፕሮግራሙን አካሂዶ ወደ ቤተሰቦቹ ቤት ተመልሶ እጅግ ያማረ ፕሮግራምና ድግስ ተደግሶለት ነበር። ነገር ግን እቤቱ ከደረሰ በኋላ የተሰማው እጅግ ልብ የሚሰብር ዜና ነበረ። ይህ እንግዲህ የብዙዎችን ልብ የሰበረው ዜና የተሰማው ከሰሞኑ ነበር። የሰው ልጅ የህይወትና የመጨረሻዋ ምንኛ የማይታወቅና ተለዋዋጭ መሆኗን የሚያሳየው ይህ አሳዛኝ ልብ የሚሰብር ዜና ዛሬ በደስታና በፈገግታ የደመቀ ቤት በአንድ ጀንበር የለቅሶና የዋይታ ድምጽ ሲሰማበት ማየት ልብን እጅግ ይሰብራል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋን ሰንቆ የነበረው ወንድማችን ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱን ስንሰማ የተሰማን ሀዘን ወደር የለውም። የነገው ሀገር ተስፋ ለቤተሰቦቹ መከታና የብዙዎች ኩራት የነበረው ፍስሐ የለፋበትን የድካሙን ፍሬ አይቶ ገና ሳይጠግብ እንዲህ ባለ አሳዛኝ ይህ ተስፋ የተጣለበት ወጣት ከአንድ ሳምንት በፊት ነበር የምርቃት ካባውን የደረበው። ወላጅና ዘመድ አዝማድም የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ጎብ ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትናንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ሊያልፍ ችሏል። ለአምላክ ምስጋና ይሁን ተብሎ ለደስታ ማክበሪያ የተዘጋጀው በሬ በአሳዛኝ ሁኔታ የቤተሰቡን ደስታና ተስፋ ይዞ ተጓዘ። የዚህ ወጣት ስኬትና ህልም በአጭር የተቀጨበት አሳዛኝ የቀብር ስነ ስርዓት ዛሬ በጋይንት ጎብ ቀራኒዮ ቤተክርስቲያን ወዳጅ ዘመዶቹና የክፍል ጓደኞቹ የአካባቢው ማህበረሰብ በተገኘበት ተፈጽሟል። እንግዲህ ይህ አሳዛኝ ልብ የሚሰብር ዜና ከተሰማ በኋላ በመላው ኢትዮጵያ የሀዘንና አስደንጋጭ ዜና ሆኖ ተሰምቷል። ለወላጅ ዘመዶቹና ለቤተሰቦቹ በሙሉ ፈጣሪ መጽናናቱን ይስጥልን እያልን እኛም ለውድ ቤተሰቦቻችን ላይክ ሼር በማድረግ የቤተሰቦቻችን አባል እንዲሆኑ ጋብዘኖታል።